ቲያንስን ቢያንስ 6 አመት ከ6 ወር አካባቢ ቲያንስን ሰርቻለሁ የሚያጋጥም ነገር ይኖራል ማለት ምንም ነገር በዚህ ምድር ላይ ስትሰራ የሚያጋጥሙ ነገሮች አሉ ስለዚህ ቲያንስም የሚያጋጥሙ የተወሰኑ ነገሮች ነበሩ ነገር ግን ከየትኛውም ስራ የተሻለ ዋጋ ተከፍልበታለህ ፕላስ ደግሞ የተሻለ ነገር ታገኝበታል ቲያንስ እኛ ስንጀምር ብዙ አልጋ ባልጋ ያልነበሩ ነገሮች ነበሩ ለምሳሌ 6 አመት ተኩል አካባቢ ሰዎች ውስጥ ብዙ ኢሜጅ የለም ነበር ስለ ሰፕሊመንት አንደኛ እሱ ነበር ሁለተኛ ደግሞ እኛ ራሱ እኔም ሆነ ነፂ ወይም ደግሞ እኔም ሆነ ባለቤቴ ነፂ ምንም መንቀሳቀሻ የለንም ነበር ከቦታ ቦታ በመንቀሳቀስበት ሰዓት በጣም ብዙ ቦታ በእግር ተንቀሳቅሰናል የተለያዩ መከፈልን የሚገባቸው ዋጋ ከፍለናልና ይመስለኛል ጥሩ ዋጋም ስለከፈለን ዛሬ ላይ ጥሩ ደረጃ ላይ ደርሰናል ከቲያንስ ብዙ ነገሮችን አግኝቻለሁ ብዙም ነገር ደግሞ አገኛለሁ ያገኘሁት በተወሰነ መልኩ በትራቨል በጣም ነው ትራቨል ሞልቶ በክፍለ ሀገር ደረጃ ኦልሞስት ብዙ ሀገራቶችን ሄጃለሁ ኢንተርናሽናሊ 2 ጊዜ ቻይና ሄጃለሁ 1 ጊዜ ኬንያ ሄጃለሁ ሞስኮ ሄጃለሁ አሁን ደግሞ ከ2 ወር ከ3 ወር በኋላ ለእግዚአብሔር ፍቃድ ደግሞ ፓሪስ ሄዳለሁ በትራቨል ደረጃ ማለት ነው ኬንያም ትሬነር ተብዬ ከኢትዮጵያ 3 ሰዎች ሲመረጡ አንደኛውን ተመርጬ መጥቻለሁ በትሬነር ዙሪያ ማለት ነው ከዛ ባሻገር ያው ቲያንስን የምሰራበት የራሴ ፐርፐዝ አለ ሁሉም ሰዎች የራሳቸው ፐርፐዝ አለ ካምፓኒ የሚሰጠው የመጀመሪያው ጤና ነው ሁለተኛ ሀብት ነው ዛሬ የትኛውም ትምህርት ቤት ብማር የትኛውም ነገር ብሰራ የማላገኘው ሚኒመም ዝቅ ሲል 70 ሺህ ብር አገኛለሁ ዝቅ ሲል ማለት ነው ከፍ ሲል እስከ 150 ሺህ ብር አገኛለሁ ይሄን በቤት ደረጃ ራሱ ለግዛሪ ተባለ ቤት አለኝና በቲያንስ ከብዙ በጥቂቱ ይሄን አግኝቻለሁ ካምፓኒው 7ኛ ኮከብ ላይ ሲደርስ ወይም ደግሞ 8ኛ ኮከብ ላይ ሲደርስ የመኪና ሽልማት ይሸልማል እኔም ደግሞ የዛሬ 2 አመት ይመስለኛል ካምፓኒ ከኢትዮጵያ ወደ 4 ሰዎች ሲሸልም አንደኛው ሆኜ ተሸልሜያለሁ እንግዲህ ያ ሁሉ ነገር ካለፈ በኋላ አሁን ደግሞ ያለንበት በጣም ደስ የሚል ህይወት ነው አሁን ዛሬ እዚህ ጋር እየተቀረጽን ያለው ራሱ ከኪራይ መውጫ ቤት ብለናል ግራውንድ ፕላስ 3 ቤት ነው ከኪራይ መውጫ ስንል አንዳንድ ሰው ግራውንድ ፕላስ 3 እንዴት ከኪራይ መውጫ ሊል ይችላል ግን እኛ ደግሞ ድሪም ሃውሳችን ሌላ ነው በየቀኑ በይበልጥ እንድናመሰግን ረድቶናልና ማየት ማመን ነው የሚባለው በእውነት ገብቶኛል ስለዚህ ይሄን ቤት ስንገነባ ኦልሞስት 1 አመት ከ10 ወር አካባቢ ፈጅቷል 2 አመት ፈጅቷል በየወሩ ግን ስንገነባ ምንም አልተቸገርንም በገንዘብ ምክንያቱም በየጊዜው የኔና የሰብሊ ቦነስ ከነ ግሎባል ሼሩ ከሩ ሚሊዮን ብር እስከ 600 ሺህ ብር ድረስ በወር ይደርሳል ቤቱ በአጠቃላይ እስከ 3 ሚሊዮን ብር ድረስ ፈጅቷል አሁን ያለንበት ይሄ መኖሪያ ክፍላችን ነው እቃዎቹን እንዳለ ዱባይ ሄደን ነው ከሰብሊ ጋር ሾፕ ያደረግነው ያኔስ በጣም ስንቸገር ሰብሊ አረብ ሀገር ሄዳ ስለመስራት ፕሮፖዝ ሁሉ አድርጋለኝ ነበር አረብ ሀገር ሄዳ ለሰርታ ሰው ቤት አረቦች ቤት ማለት ነው ሰርታ ለገንዘብ ለማግኘትና ያኔ ግን ምን አለን ነው ህብረታችን ይበልጣል ከገንዘብ ብለን እሱን ወስነን አሁን በአንድ ኮንቴነር ሙሉ እኔና ሰብሊ እንደውም ነፍሰ ጡር ነበረች ያኔ ወደ 3 ወር ምናምን አሁንም ሊወለድ ሩብ ጉዳይ ነው ስለዚህ እዛ ሄደን እቃዎችን ሾፕ አድርገን አዲስ እቃ ሙሉ ለሙሉ ያመጣ ነው ማለት ነው ለዚህም ሰብሊ ባትኖር ኖሮ በየሳስብ የዚህ ኑሮ ማሳካት ይችል ነበር የሰብሊ መኖር እንትን አይደለም ዝም ብሎ ድጋፍ ሳይሆን በሷ ምክንያት ነው እዚህ ጋር መድረስ የቻልኩትና በህይወቴ በጣም መብራት ወዳለው እና መብራት ራሱ ስንገዛ ምናልባት የሳሎን ቤት መብራት ብቻ ያወጣ ነው ወደ 40 ሺህ ብር አካባቢ ነው በአጠቃላይ ቤታችን ውስጥ እስከ 106 የሚደርሱ አምፖሎች ወይ መብራቶች አሉና በቃ ወዳለው ስለዚህ ይሄንን ማግኘት ችለናል በዚህ ቢዝነስ ዛሬ ላይ እየተቸገረ ያለ ሰው ማንንም ሊኖር ይችላል ወደፊት እየተራመደ እስከሆነ ድረስ ግን የማይታለፍ ፈተና የለም ሚስቴን ማስራብ ችያለሁ ልጄን ማስራብ ችያለሁ አራስ ሆናል ያው ማለት ነው በእግሯ እንድትሄድ ነፍሰ ጡር ሆና ብዙ ጊዜ በእግሯ አንድ ላይ ሄደናል ለወክ አይደለም ወርክ ሆኖብን ነው ሄድነው ስለዚህ አሁን ለወክ እንሄዳለን በቃ በእግር መሄድ አማረን አረታ መኪናችን እየታቆመን በእግር እንሄድ ትለኛለች ቲያንስ ምርጥ ቬሂክል ሆኖ ወይም ደግሞ መንገድ ሆኖ እያገለገለን ነው ስለዚህ ሌት ተቀን እንሰራለን በፊት ለብር ሰርተናል አሁን ደግሞ ለምርጫ ወይም ለሰላም ለደስታ እየሰራነው ነው ያ ደግሞ በጣም ያስደስታል